አና ከዛፉ ላይ ልትዘል ስትል ቀሚሷ በቅርንጫፉ ላይ ተያዘ። ማይክም እሷ እንዳትሸማቀቅ ለማድረግ ሲል በፍጥነት ፊቱን አዞረ። በዚህ መሃል በእጁ የያዘውን ገመድ በመልቀቅ የአና ቀሚስ ሙሉ በሙሉ ወደ ኋላ ተሰበሰበ። አና መሬት ላይ በሰላም ለመውረድ ተቸግራ ነበር። ልብሷንም አስተካክላ ለመሄድ ስትዘጋጅ አንድ አውራሪስ ድንገት አይኑን ጣለባት። ከዚህ አደገኛ እንስሳ ለማምለጥ አና በፍጥነት ዛፍ ላይ ወጣችና ለጥቂት አመለጠች። ከዚያም በኋላ ሁለቱም በጣም ስለራባቸው የሰጎኑን እንቁላል ለመስረቅ ወሰኑ። አና የሰይቷን ሰጎን ትኩረት ለመሳብ በማሰብ መጀመሪያ እንደ ወንድ ሰጎን ሆና ተወነች። የሚገርመው ይህ ብልሃት ሰራላት። ማይክም አጋጣሚውን በመጠቀም ሮጦ እንቁላሉን ለመስረቅ ሞከረ። ሊሳካለት ሲል ግን ሰጎና አየችውና ማይክን አሳደደችው። ከበስተጀርባዋ ካለችው ሰጎን እንዲያመልጥ አና እንዲተኛ ጮኸችለት። ማይክም ጥቅጥቅ ባለው ሳር ውስጥ ተወረወረ። በዚህ መንገድ በስኬት እንደሚያመልጥ አስቦ ነበር። ነገር ግን ብልሃ ሰጎን በሳሩ በሌላኛው ወገን ዞረ መጣች። ማይክም በቀጥታ ከሰጎኗ ጋር ተጋጨና በጣም ደንግጦ ወደ ኋላ ዞሮ መሮጥ ጀመረ። በከፍተኛ ፍጥነት ሲሮጥ ከዛፉ ጋር ተላተመ። ማይክ መሮጡን ቢቀጥልም ከነብሩ ጋር ፊት ለፊት ተገጣጠመ። በድንጋጤ መሬት ላይ ተኝቶ የሞተ መስሎ ለመታየት ተገደደ። እንደ እድል ሆኖ የሰጎኗ እይታ ደካማ በመሆኑ ማይክ ለማምለጥ ቻለ። በዚህ ወቅት አንድ ዝንጀሮ የሰጎኗን እንቁላል ለመስረቅ መጣ። ይህም ሰጎኗን በጣም ማስቆጣትና ዝንጀሮውን ማሳደድ ጀመረች። ማይክ ይህን ብርቅ አጋጣሚ በመጠቀም እንቁላሉን ከሳሩ ላይ አነሳ። በመጨረሻም ጣፋጩን የሰጎኑን እንቁላል ለመብላት ቻሉ። ከዚያም ያንን ሰፊ የሳር ምድር ለቀው የሚወጡበትን መንገድ ማሰብ ጀመሩ።